ነገር በእናትና በልጅ መካከል ዋዩንቫ ባዶንጌሪ እሱን ያልገባኝ ጥሩ ልጅ ለማሳደግ ዝም ብለህ አይደለም። it takes a lot of work ገርፈህም ቆንጥጠህም ስንት ነገር ነው አዲስ አበባ የምናድገው ተደብድበን ተገርፈን ምን ብለን ነው ትምህርት ቤት እያልኩ ያሉት ከመጀመሪያ ሲጨፈ ነበር ማስመሰል ንገር ዴዚ በግልጽ አድርጌ ልንገር እናቷን ዲስሪስፔክት ማድረግ አትፈልግም በግልጽ አድርጌ ልንገርክ ማለት ነው ማርያም እናቷን ስታወራ ስትሰማት ልንገርክ ይሆን ማለት ከመጀመሪያው እስከ መጨረሻ ስለ ፕሮጀክት እና ስለ ፕሮሚሽን ብቻ ነው ያወራች ነበር ምንም ዴዚን የሚጠቅም ነገር አላወራችም ምንም ነገር ማለት ነው ገባካ ፕሮሚሽን የምትሰራው የነበረው ዴዚ ማንድ ብርም አልተቀበለችም ሶክ እናቷን አሳድጋጃት ልትወሰደው ስለሱ ምንም ማያገባኝም ገባካ የቤትን ገበና ግን ቤት ነው የሚተው ሶሻል ሚዲያ ላይ አይወጣም እናቴ ሆነ የጀመረችው ሶሻል ገበናውን ወደ ሶሻል ሚዲያ ማውጣት ኢቭን የእናቴ ፎቶ ዘቅዝቃ እንድትሰደብ እናቴን ያደረገቻት እሷ ነች ግሩፕ ሰብስባ ማለት ነው ቋንቋ ያልገባኝ ነገር በእናትና በልጅ መካከል ዋዩንቫ ባዶንጌሪ እሱን ያልገባኝ ነው እንዴ ቮይስ አለኮ ልንገር ልላክልህ ይማኛ እንዴ እኔ ፕሪዮ አምሃራ ነኝ እሱ ትግራዋይ ነው እኔ ያሉ ደግሞ ትግራዋይን አታገቢም እያለቻት እኮ ቪዲዮ አለ እቺ ልጅ እኮ ልንገርህ ይሁን ይማኛ እኔ ብዙ ቤተሰቦችን አውቃለሁ ገባካ አይደለም ከሁለት ብሔርም ከሌላም ሆኖ ከአንድ ብሔርም ሆኖ እየተፋቀሩ እየተዋደዱ የሚለያዩ ብዙ ሰዎች አሉ እኔናቺ ዴዚ ተዋደናል ተፋቅረናል ማለት ደግሞ ነገ አብረን ልንሆን እንችላለን ላንሆን እንችላለን ብዙ ነገሮች ሊፈጠሩ ይችላሉ የግድ ከኔ ጋር ትጋባ ማለት እኮ አይደለም ገባ እቺ ልጅ ግን አእምሯ ዳሜጅ ሆኗል ይሄ ብቻ ነው ያልኩኝ አሉት ባንተ ጉዳይ ብቻ አይደል እንደ ነገር የተፈጠረው ከድሮ ጀምሮ ኦኬ you know the reason why እኔ ማልስማማው ካንተ ጋር እኔ ቤት ሆነው በደንብ መተው ፈታ ብለው ሲጫወቱ አቃቸዋል የ2024 ብራንድ ኒው ካር የምትነዳና ዴዚ አቢዩዝ የሚደረግ ሰው እንደዛ አይነት መኪና ተገዝቶ አይሰጠውም ብሮ ደግሞ ይሄን ድሪም ያመጣችው ዴዚ ናት ዴዚ ኢትዮጵያ ሄደን ፈምሼ ሰርቼ ልቄር ነው ያለችው በዴዚ ሀሳብ ነው እናቷ አብራት ሄደችው ኢትዮጵያ you should understand that ስለዚህ አንዳንድ ቦታ ስትሄድ አቢዩዝ ስለሚያደርጓት እቤት በብዛት እንውላለን አለች it's okay ልንገርህ እሷ ስለዚህ በእናትና በልጅ መካከል እኔ እሻላለሁ እያልክ እኮ ነው አንተ እሻላለሁ አይደለም ለምንድን ነው ያላልኩትን ወሬ ያወራችን የራሴን ነገር መልስ እሱ ያለ እየተጨቀነች ምናምን አደገች እየተጨቀነች ብታድግ ኖሮ ማለት ነው ይሄንን ቪዲዮ እዩት ያደገች ልጅ እየተጨቀነች አደገች ማለት አይከብድም ይሄን ቪዲዮ አያችሁ እንደዚህ ያደገች ልጅ እየተጨቀነች ነው 21 አመት ሙሉ ምግብ ምናምን ከነ ደስተኛ አልነበረችም ምናምን አሁን ላይ መጥቶ ገና 5 አመት እንኳን ቢሆኑስ በፍቅር በምኑም 5 አመት እንደ ቀልድ እኮ ነው ታደዱ ምናምን ጌም ሲጫወቱ ተፋቀሩ ተብሎ እንግዲህ እንደ ቀልድ ይሄን አመት ሙሉ ምንም ፍቅር ሳታገኝ ምንም ፍሪደም ሳታገኝ እየተጨቀነች አደገች ዛሬ እሱ መፍትሄ ሊሰጥ ማለት ነው 21 አመት ሙሉ ዛሬ እሱ በ5 ወሩ መፍትሄ ሊሰጣት ማለት ነው እናቷን ይናገራታል ያኒ መፍትሄ ሊሰጥ ይከብዳል እናገራለን አንፈርድም እንግዲህ ምን እንላለን ታዲያ አውጣት ከኢትዮጵያችን ልጅ ቤት ዘግታት ነው የምትውለው 11 ሰዓት ነው የምትመጣው በኢትዮጵያ 11 ሰዓት ማለት ነው bro like መኝታ ቤት ያለው ሱቅ መውጣት ይችላል I don't care bro okay ስም ማርያምን ማለት ነው 11 ሰዓት ነው እናቴ የምትመጣው ገባ 11 ሰዓት መጣ ነው ምግብ የምትሰጣት ይሄ ውሸታም ትበል ዲዚ ሜሊም ውሸታም ትበል ግን ፍሪጅ የለም ወይ ቤት ውስጥ ምግብ የለም ወይ አሞራው
እዚህ አይደለም ዮኒ ማኛ አሁን ያልገባክ ነገር አለ ኢትዮጵያ ውስጥ ነው እያልኩ ያለው ከኢትዮጵያ እኛን እንድትወጣ ያደርጋል እኔ እነግርሃለሁ እንዳትሞት እቺ አይኔ ያየው የሆነ ሴት ልጅ እንድትጎዳል ካሉት ከመጀመሪያ ሲጨርሻ ነበር ማስመሰል ንገር ዴዚ በግልጽ አድርጌ ልንገር እናቷን ዲስሪስፔክት ማድረግ አትፈልግም በግልጽ አድርጌ ልንገርክ ማለት ነው ማርያም እናቷን ስታወራ ስትሰማት ልንገርክ ይሆን ማለት ከመጀመሪያው እስከ መጨረሻ ስለ ፕሮጀክት እና ስለ ፕሮሚሽን ብቻ ነው ያወራች ነበር ምንም ዴዚን የሚጠቅም ነገር አላወራች ሪዝ ነው መዘጋበት መዳም ነች እኛ እንኳን ሸቃሊት ማለት ነው እንደዚህ አታረገንም መዳማችን እናት እንግዲህ ይሄን አለብቶ ኢትዮጵያ ስትሄድም በር ትዘጋባታለች 24 ሰዓት ምግብ አሰጣትም እየገጠ ወዝ እኮ ያስታውቃል የተጎዳ ሰው አላ ወዝ ሰውነት አረ ምን ብዬ ልናገር እንዴት ነው እንደዚህ የሚለው እንደው አልገባኝም ከየት መጥቶ ነው እንደዚህ የሚለው እኔ ሰው እርግጥ እናትና ልጅ ይጣላል እንዴ ተፋንክተ ምን ተብላ አይደል ያደግነው ስንት ነገር ተባብለን አይደል ያደግነው እኛ ግን ያሁኑ ልጆች ትንሽ ይለያያሉ እንጂ ቶሎ ስሜታዊ ይሆናሉ ቶሎ ይናደራሉ ቶሎ የሆነ ነገር ላይ ለመሆን ነው የሚሞክሩት እንጂ እንዴ ስንት ነገር የእናትና ልጅ ይነጋገራሉ እናት አፈደች አይደል እንዴ የምታስበላ አንዳንዴ ግን ከውስጡ አይደለም አሁንም ቢሆን የዴዚ እናት የሷን መጥፎ ተመኝታት አይደለም ፓስፖርት ምናምን ተብሎ ነበር ፓስፖርቱም ከኔ እንድትለይ ስለማትፈልግ ብላ ተናግራለች ለራሷም ቪዲዮ ሰርታለች ከራሴ እንድትለይ አልፈልግም አንድ እሷን ያለች 20 አመት ሙሉ ሳላገባ እሷን ሳሳድግ ነው እድሜን የጨረስኩት ነው ያለችው ፓስፖርትም ወስጃለሁ አለች ምክንያቱም ሊያወጣት እንግዲህ ሊያስመጣት ነው ማለት ነው በድብቅ ወደ ራሱ ሊወስዳት ነበር ይሄ ጥሩ አይደለም እኔ መቀበላት እኔ ነኝ for the rest of her life እኔ ከማንኛውንም ሰው አፍቅራ ብትመጣ ደስታው ነው ደስታዬ ነው ጊዜዋ ነው አሁን ደግሞ ይዛቸዋት አትበል ከ18 ሆና መውጣት ትችል ነበር she knows what's good for her she knows what's the best for her she stayed Daisy drives brand new 24 brand new car እየነዳች ነው last year ኢትዮጵያ ሄድ ነው ጋራጅ አቁመ ነው ምንም የጎደለባት ነገር የለም ልጅቷ ሃፒ ነች አንዳንዴ ጨውባታለሁ that's just ጥሩ ልጅ ለማሳደግ ዝም ብላ አይደለም it takes a lot of work ገርፈህም ቆንጥጠህም ስንት ነገር ነው አዲስ አበባ የምናድገው ተደብድበን ተገርፈን ምን ብለን ነው ትምህርት ቤት ጨርሰን የምንወጣው ምንማረው ፋሚሊሱንም ቢሆን ተመስገን ብለን እንደገና መጦር እንጀምራለን እሷ ገና የጮኩባትን የዛሬ 6 አመት 4 አመት ያመጣች እሱ ደግሞ አሁን በቅርብ ሲያነጋግራት ሮንግ ቲንግ ምለ ብዙ ነገር ማውራት አልፈልግም ነገሩ ዳት ሞመንት እሱ እየቀረጸ ነበር ድምጼን እሱም የሚወዳት ከሆነ እንደዛ አይነት ነገር ለምን ይስጣት ኤክስፖዝ ያደርጋታል ሚዲያ ላይ ለምንስ እኔን ቴክስት እያደረገ ቮይስ እየላከ አንቺ ባለጌ አንቺ አሮጊት ልጅሽ ነው ስጄ እንዳርጌ ለማራ ወረውራታለሁ ኦሮሞን ገና እንደፋለን ምናምን እንደዚህ አይነት ሰው እንዴት ነው ልጅን ኮንፎርት ምላት እንዴ ምንካ I just want the best for my daughter that's it አሁንም ቢሆን ነገም አለቅም I'm gonna go look after her እስከመሞት ድረስ I'll take care of you Daisy until I die you know I love you I know you're in love and you know I understand you're in the age where we've been through that but I don't want you to make a mistake in the worst place because you may never survive sometimes no make a mistake Daisy no if you don't want to be completely honest with people I don't think you should talk I mean if you don't want to say what you did as well then you know like I have a right to do anything I want okay that's good that's fine it's okay take your time if you love him thank you for watch ወይ ዘንድሮ አያልቅም ተናግሮ ሁሉም ነገር እናያለን
እናገራለን ግን አንፈርድም። እናቷም ልክ ናት፣ አፍቃሪዎቹም ልክ ናቸው። ምክንያቱም ሁሉም አፍቃሪ ላይ መፍረድም አይቻልም፣ እናት ላይ ልጁ ያጠፋው ነገር ወጥቶ መናገሩ ነው። ለምን አፈቅራት ምናምን አይደለም፣ ኤጃቸው ነው፣ በቃ ጊዜያቸው ነው። ለምን አፈቅራት ምናምን ሳይሆን ወጥቶ እናቷ ላይ ተናገረ። አንዴ እቺ ሴትዮ አንዴ ወይዘሮ ቲና አንዴ ወይኔ ፋኒና ሳሚ የፋኒና የሳምሪ ነው እዚህ ያለኝ። ወላሂ ግን ፋኒ እኮ ጎበዝ ነው ወላሂ፣ አይናገርም እኮ በቃ ምንም። አንድ ቀን ለጂጂክያ መልስ ሳይሰጣት እኮ ነው አንድ ቀን። ሳምሪ ናት እንደውም አንዴ ወታ የተናገረችው፣ እሱም አንዴ ነው በቃ። ከዛ በኋላ አልተናገረችም። ጂጂ ናት በቃ እንዲናገሩ ለገፋፍታቸው ነበረ። ግን ብዙ ነገር ነው ያወራች፣ ግን አላወሩም። ግን ፋኒ አንድ ቀን ስንት ነገር ነው ብለዋለች፣ ስንት ነገር ነው ያለች። ግን አንድ ቀን እንደውም አሌክስ ራሱ በእነሱ ነው ምሳሌ የወሰደ። የዴዚ እናት እንደ ጂጂ አይደለችም፣ ይለያያሉ በፍጹም። እኔ እንደውም እኮ መጀመሪያ አካባቢ እኮ ወላሂ መጀመሪያ አካባቢ ዴዚ ኢትዮጵያ ከገባቸው ላይቭ ሲገቡ ከጎና ነበር እናቷ የምትቀመጠው። እኔ እንደውም አትናገር ሁሌ ላይቭ ጌም ሲጫወቱ እንግዲህ አትናገር ምናምን በቃ የሆነ አለ አይደለ የሆነ የጤና አለ እሱ ነው በቃ ጭንቅላቴ ላይ በቃ ኩንትፍ ብላ ምናምን እንዲህ ነበር የምትቀመጠው። አንዴ ሃይ ትላለች ዝም ብላ ማለት ሃይ እንደዚህ ምናምን ነው የምትለው ማለት ነውና ብቻ ከባድ ነው። አይ ፍቅር በዚህ እድሜ ከባድ እኮ ነው። 17 የአሁኑ ልጅ ጭራሽ ከ10 ምናምን ካዩ ከ13 ጀምሮ ያዙ ሊቀቁ ነው የሚሉ እና እስከ 21 እስከ 23 ከዛም በኋላ ነው እየገባቸው የሚሄደው ማለት ነው። ከ23 በኋላ በቃ ያን ነገሮቹ ምን ሆኜ ነው የሆነ ነገር ሲያጋጥማቸው ማለት ነውና አብሮ የሚያድጉም አሉ። እናት ደግሞ አትሳሳትም። ሁሌ የሆነ ነገር ይታያታል፣ የሆነ ነገር ነው የሚታያት ነው በቃ። ልጁም ደግሞ ገና እኮ ለንደን አዲስ መግባቱ እኮ ነው። ቢሰራች ትንሽ ሰራ አድርጎ እንዲህ ምናምን ይሄ ላይቭ ጌም ስለተጫወተ ብር አጠራቀም ማለት አይደለም። በቤተሰቡ ለምን ይተማመናል? ማለት የሆነ በቅርብ ቪዲዮ ሰርቷል ማለት ይሄን ዓመተ ምህረት ኢትዮጵያ እንዳለ፣ ይሄን ዓመተ ምህረት የት እንዳለ፣ ይሄን ዓመተ 2 ዓመት ነው 1 ዓመት ምናምን ሊቢያ ላይ ቆይቷል ልጁ 2024 አሁን በቅርብ ነው የገባ። 1 ዓመት አልሆነው ሊቢያ ነበር የነበረው። የሆነ ስቶሪ ሰርቶ አይቼዋለሁ፣ ቪዲዮ ፎቶዎቹ ማለት ነው። የዛ አካባቢ እየተነሳ እንዳለ ከየት እንደጀመረ ከየት ስዊዘርላንድ ነው እንደዛ የገባበት ምክንያት አልፎ እንኳን ሸቀል ቢያደርግ ዝም ብሎ ቢሰራ ምናልባት እንደ ቀንድ ጌም ተጫውቶ ተፈቃቀሩ ምናምን ሲባሉ እውነት አደረጉ። አምስት ወር ነው በቅርብ ነው ዮኒ ማኛ ራስ ገባላ ምናምን ገብቶልሃል አይደል ምናምን ብሎ ሲፎግረው ነበር። አይኔቻለ ዴዚም ልጅ ምናምን እየተባባሉ እንደቀልድ ለካ እነሱ እውነትም ገብቶላቸዋል። ኤኒዌይስ መጨረሻቸውን አላህ ያሳምርላቸው። አንድ ነገር ደግሞ አላህ ዘረኝነትንም ያጥፋልን ማለት ያው ሰው የፈለገው መኖር ይችላል። ያስፈራል በዚህ ሁኔታ አሁን ከሌላ ያስፈራል። እንግዲህ በአንድ ማንሰብ አንችልም። ያም እንግዲህ መጨረሻውን ለማየት ያብቃን። እንደውም በጊዜ ነው የወጡት። ማታ ራሱ ወጣ ነው ያሉት። ከዚህ በኋላ ቪዲዮ እንኳን በደንብ የሚሰሩም አይመስለኝም። ደግሞ አስታውሻለሁ አካውንቷን እንዳለ መቆጣጠር ውስጥ ግን ሲዙን ሲናገር እሷ እንዳለ ይሄ ማስታወቂያ ምናምን እና ከቲክቶክ የምታገኛቸው ብሮች እናቷ ነው ትውሰደ። ይሄው ምን አገባ ትውሰድ እንዴ? እሷ ላይ ራሱ እንበስ አድርግታ ያሳደገች ራሱ ከሱ በላይ ከዛ በላይ አይሆንም። ትውሰድ፣ ምን ችግር አለ? ትውሰድ። እና ሰው ደግሞ የተጎሳቀለ ሰዎች እንደዛ አይደሉም። የተበደለ ሰው እንደዛ አይመስልም አለች። እሷም ራሱ እኮ ልጅነቴን አለች 20 ዓመት ሳላገባ ሌላ ሳላገባ እሷን በማሳደግ እና ደግሞ የሆነ ቪዲዮ በራሷ ቤት ሰርታ ቲና ታምራት ነው የሚል በራሷ ሰርታ ልጄን ካጣው እኔ ለሷ ነው የምኖረው፣ ልጄን ካጣው እጎዳለሁ የሆነ ቪዲዮ እና ልጄን ምከሩልኝ እንደማለት ማለት ነው። ልጄን ምከሩልኝ
እንዳልጎዳ በሷ ምክንያቱ እምኖረው ምናምን ብላ የሆነ ቪዲዮ ራሱ ሰርታለች። ቲክቶክ አላት ቲና ታምራት ነው የሚለውና ቲና ታምራት ነው ማየት ትችላላችሁ። እና ያን ምን ያህል እንደምትወዳት ማለት ነው። ስለምን ትንሰፈሰፍ ነው ይሄን ያህል ራሱ የተናገረች ማለት ይሄን የሆነ እንትን ያለች በቃ እናት ያውቃሉ እንግዲህ ብለን ያውቃል እናት አይደለም እንደዚህ አጠገብ ሆናችሁ ተውና እዚህ ስደት ሆናችሁ ራሱ ኢትዮጵያ ያሉ እናቶች እዚህ ያኔ የሆነ ነገር ይነግራቸዋል ማለት እዛ ይሆኑና የሆነ ነገር ይነግራቸዋል ለነሱ ማለት እናንተ የሆነ ነገር ቢያጋጥማችሁ እዚህ ምናምን እዛ ያሉ እናቶች ኢትዮጵያ ያለ በቃ የሆነ ነገር እና ያኔ የሆነ ነገሯ ነው ያወቀ ማለት በቃ የተሻለ ነገር አሁን እሷ የሷ ህይወት ማለት ከሰው ሁሉም ከራሱ አይደለም የሚማረው ወይ ዴዚ እናትም እንደዛ ነው በቃ የኔ ህይወት እንዳይገጥማት ነው በቃ ፈርታ የራሷ ህይወት በልጄ እንዳይ ነው። አንዳንድ ሰው እንደዛ ምኞት ነው እንግዲህ ሁሉም ሰው በራሱ ባደገ መንገድ አያሳድግም ባለፈበት መንገድ ልጁ እንዲያልፍ አይፈልጉም የሆነ የተሻለ ነገር እንዲደረግላቸው ነው የሚፈልጉት። ስለዚህ እኔ የዴዚ እናት ያጠፋች ነገር የለም ብዬ ነው የማስበው። ተፋቀሩም ያጠፉ ነገር ግን ትንሽ በረድ ቢያረጉ ፉን ባይሉ አለ አይደለ በቃ እርክት ብሎ ትንሽ በእነሱም እንኳ አይፈረድም። ግን እድሜ እኮ ነው የውስጡ አለ አይደለ የሆነ እድሜው ነው በቃ ፈላፈላ የሚያስደርግ ነገር እሱ እኮ ነው እንደዚህ የሚያደርጋቸው እኮ። እነሱም አሁን 1-2 ዓመት በኋላ ምን ሆኜ ነው የሚሉት። አሁን እነዚህ ቪዲዮዎች የሆነ ሰዓት ገብቷቸዋል። ይሄንን ቪዲዮ ካዩ በኋላ እዚህ ምን ሆኜ ነው የሚሉት። ከ3-1 ዓመት በኋላ ምናምን እንደዚህ በኋላ ማለት ራሳቸው ነው የሚታዘቡት። እና ይሄ ከባድ ነው። ምን ማድረግ ይቻላል? ማልቀስም አይቻልም። እና ዶቼ የዛሬ ቪዲዮ ይሄን ይመስላል። በሌላ ቪዲዮ እስከምንገናኝ ቻው። ላይክ፣ ኮሜንት፣ ሰብስክራይብ አድርጉ። በተለይ ላይክ እና ሰብስክራይብ ፈልገዋል። እናወዳቻለሁ። ባይ ቻው።